ስለዚህ ለምን ባልከኝ ቀን ሳምንት ብለኸኛል፣ ሳምንት በተስፋ ጠብቄያለሁ፣ ለምን አልሰጠኸኝም ብለሽ መጠየቅ ትክክለኛ ሀቀኛ ስንሆን የሚመለከተው የሆኔንም ሆኔ ነው የምጠይቀው። ሱሱ ምንም አይመለከታትም። አቡዬ እኔ ውጭ ላይ ነው ያለሁትና አንዴ እኔና ቴንኪዩ አክብረሽ አስገባሽኝ። ያው እህታችንም ቸግራት ሊሆን ይችላል። ኦኬ ያው እዚህ ጋር ሱሱ ምንም አያገባትም። ገበያዋ ለማበላሸት ምናምን ካልሆነ በስተቀር ባሏ እንጂ ሚስት አያገባትም። ገባሽ? እና የዮናስ ብር እኔ ቸግሮሻል የኔ ናት። እኔ ከዮናስ እቀበላለሁ። ነገ እሁድ ነው፣ ማክሰኞ ስንት ነው? እኔ እሰጥሻለሁ። እኔ ከዮናስ እቀበላለሁ። ይሄ አረስት ዝጊውና እኔ እሰጥሻለሁ። እኔ እሰጥሻለሁ። ይኸው እኔ እሰጥሻለሁ በህዝብ ፊት ማርያምን ሚካኤል። በቃ የሷ ገበያ ምናምን ምንቀኛ ምናምን በቃ አትሆኑባት። ልጅቷ ትስራበት። የልጅ እናት ናት። ገባችሁ? ሁላችሁ ማለት ነው ቤሩት ላይ ያላችሁ የሷ ገበያ ለመዘጋት ወደ ሌላ ምናምን ብዙ ነገር በቃ አጣሩ። እኔ ሱሱ በጣም መወዳት እህቴ ናት። በጣም በቃ አክባሪ ናት። በጣም መልካም ሴት ናት። በጣም ታታሪ ሴት ናት። ሰራተኛ ናት። እመብራን ማርያምን ሀቡ ማርያምን እኔ ቤሩት ላይ ያው አላቅም ብዙ ባለጌ አለ ብዙዎች ያው ታውቂያለሽ። አላቅም እኔ ይሄ አልሽም። ለምን እዚህ ምቀኛ የበዛበት ሀገር ነው ሀቡ፣ ምቀኛ የበዛበት ሀገር ነው። እና እኔ ይኸው ነገ እሁድ ነው። ከፈለግሽ ነገ መጥተሽ ሀቡ ቤት ገብቼ ቪዲዮ ከፍቼ ይኸው ብዬ እሰጥሻለሁ። 300 ዶላር ነው አይደለም ያልሽው? አዎ አንዴ ራሳቱን ማድረጓ ሪካርድ አድርጌ ያስቀምጠዋል። እራሷ አሁን ስንት እንደሆነ ሀቋል ትናገር። ከዛ ሰዓት ቃል ቀጠሮን አሁን ተነግረታለች። መዲ ስንት ነው ሀቅሽ ማሬ? 360 ዶላር የ24 ቀን በቀን 15 አንቺ ኖ ሀቢባ ያለችው እሷ ትናንትና እኔ ገብቼ የ24 ቀን 360 ነው 60 ውትቸዋለሁ 300 ይስጡኝ ብላለች። እኔ አዎ አትዋሽም መቼም አይዋሽም። ህዝብ ፊት አዎ ብለሻል። 300 ዶላር ኦኬ እሺ፣ ችግር የለውም የኔ እናት ችግር የለውም። እኔ ሱሱ ስለምወዳት ስለማከብራት ቀስ ብላ ሰርታም እኔ አግኝቻለም። ግን የሰዋሱም በቃ እንድታነሱ አልፈልግም። ትስራበት፣ ልጅቷ ትስራበት። ባሏም ያው በእንደዚህ ነገር አይታወቅም። እሱም ሰራተኛ ታክሲ ነው፣ ታክሲ ሰራተኛ ነው። ገባሽ? የሰው ብር የሰው ሀቅ ካለው ይኸው እስቲ መጥተው አዎ አለ ይበል። ውሸታም ልበላቸው እኔ ምንም የለበትም። ያው አጋጣሚ ችግር ያጋጥማል። ያው የዚህ ሀገር ኢኮኖሚ ታውቁታላችሁ። እሺ ግን 60 ዶላሩ ለምንድን ነው የሚቀረው? ሀቋ ከሆነ 360 ዶላር ይሰጣት። ሀቋ ከሆነ ለምን ይቀራል? ለምንድን ነው የሚቀረው? መዲ 60 ዶላሩ በቃ እንደ ሰደቃ ነገሩ ለመዝጋት ስለፈለገች የምን ሰደቃ የምን ሰደቃ? ዝም ትበላ እንዴ? ዝም ትበላ እንዴ? ሀቢባ ይሄ ሀቁ አይደለም። ልሽ አክብሪ። ሰው አንቺ ሰዓት ናቂ ይኸውልሽ የጊዜ እንጂ የሰው ጀግና የለውም። እንከባበር ጋይስ ፕሊዝ፣ ተከባብረን እናውራ። ሁለታችሁም በቃ እሺ 360 ነገ መጥቼ ነገ ስሱ አንዴ ቆይ፣ ችግር የለውም ስሱ ነገ 360 ነገ ጀማል ጋር ነይ፣ ጀማል ጋር ነይ። ችግር የለውም ከኔ ነው 60 ዶላሩ ከኔ ነው። 360 ዶላር ይሰጥ ዜድ። ኧረ ቆይ አንዴ በማርያም ቆይ አንዴ ልናገራት። ነገ እኔ ሀቢባ ስትገባ እገባለሁ። ጀማል ቤት ነይ 360 እኔ እንደዚህ አድርጌ እሰጥሻለሁ። ይኸው ሚካኤል እሰጥሻለሁ። ሰርቶም እስከሚሰራ እስከ አመትም ጠብቀዋለሁ። ችግር የለኝም። በፈለገው ሰዓት ይስጠኝ። እኔ ሰጥቻለሁ ለነሱ። በቃ በየላይቡ የገባሽ ስማቸው ምናምን አታጥፊ። እኔ ሰጥቻለሁ። በቃ ይኸው ጀማል ጋር ነገ ከሰዓት ነይ። ቀኑንና ሰዓቱን ንገረኝ። ቀኑንና ሰዓቱን ሌላ ነገር እንዳይ ነገ በቃ ነገ ሰጣታለሁ።
ይኸው ሀብቱ ነገ እሰጥሃለሁ። ነገ ስንት ሰዓት? ነገ አንቺ ስንት ሰዓት ነው የምትገቢ? ገቢው አንቺ እኔ ጌምሽ በሚያልቀው ሰዓት በቃ በኢትዮጵያ 8 ሰዓት። ኦኬ በኢትዮጵያ 8 ሰዓት ጀማል ጋር ነይና እኔ ሀቢባ ጋር ገብቼ ይኸው 360 ይኸው ሚካኤልን ሰጥሻለሁ። እሺ የኔ እናት በቃ እሷ ትስራበት። ትያት ታታሪ ሴት ናት፣ በጣም ጠንቃራ ሴት ናት። ማርያም ነው የምልሻለሁ። እኔ ሌላ ቢሆን አሁን ሌላ የቤሩት ሴት ብትሆን መብራንን አልከፍልም። ለምን ብትይ ሱሱ እኔ ስለማውቃት ነው። ሱሱ ታታሪ ናት። በቃ ምቀኛ በዛበት። ተዋት በቃ እሷ ተዋት፣ ትነግድበት፣ ትሽጥበት። እሱም ተውት። እሱ በሌላ ነገር አንድ ቀን እንኳን ስሙ ተነስቶ አያውቅም ልጁ ዮናስ ማለት ነው። ኦኬ እሺ ምህረቴ ቆይ ትናንትናም ተናግሬሻለሁ እኔ ሰድቤሽ ወይ ምናምን ታውቂያለሽ አንቺ እና በቃ በሀቢባ ፊት ነገ ጀማል ጋር ከሰዓት ነይ። 2 ሰዓት ነው የምትገባው ሀቢባ። በፈለግሽ ሰዓት ነይ። 2 ሰዓት ተኩል ላይ እኔ እሰጥሻለሁ። ይኸው አደባባይ ላይ ወጥቼ በላይቭ እሰጥሻለሁ። እሺ እኔ እናት በቃ ተያቸው እነሱ። እሺ የሁላችሁ አንድ ነገር ልንገራችሁ። ሁለታችሁም ስትሄዱ ሁለታችሁ ብቻ ለብቻ እንዳትሄዱ። ምንም አይነት ጸብ አንፈልግም። በሰላም ጀማል ጋር ሄዳችሁ በኢትዮጵያ ከቀኑ 8 ሰዓት እኔ ላይቬን ከፍቼ ይጠብቃችኋለሁ። በቪዲዮ እያየናችሁ ዜድ $360 ቆጥራ ታስረክብሻለች። ተስማማን? ስለዚህ የገንዘቡ ጉዳይ ተስማምቻለሁ። አቡ አንዳንድ እዚህ ሰክራለች ምናምን ለምትሉኝ እኔ ባይዘው ለስሱ በሰላም እንዲቋጭ ሰዎች ናቸው። እሺ ችግር የለውም። ለስሱ አይደለም $360 ሌላ የሚገባት ሴት ናት። እመብርሃንን የአሸንዳ ቀን አይታችሁኛል። የአሸንዳ ቀን አምሮብኝ እንድውል እንድትቀባብልኝ ያደረገችኝ እሷ ናት። ይገባታል። ያንሳታል እንጂ አይበዛባትም። እና ነገ አቡዬ 2 ሰዓት እሷ በምትመጣበት ጀማል ጋር በላይቭ ገባለሁ። በትልቅ ታደርግኛለሽ። እየሰጠኋት እያየሽ እሰጣታለሁ። መብርሃን ይኸው ሚካኤልን ተባረኪ ዚድዬ ተባረኪ። ሰው ማለት እንዲህ ነው። በጣም ነው የምናመሰግነው። እና ቅድም ሱሱ አያገባትም። ሀቁን መጠየቅ ያለበት ከዩኒ ነው ብያለሁ። ስለዚህ ሱሱ አንቺ መሀል ላይ ገብተሽ ብሩ ይሄን ያህል ነው ይሄን ያህል ነው ማለት የለብሽ። ሀቡዬ እዚህ ጋር ልንገርሽ፣ አሳርቂያቸው 2-3 አሳርቂያቸው። ሱሱ አቸኩይ በእናትሽ ሱሱ በልጅሽ ተቀዝመ ሀቡዬ በቃ አሳርቂያቸው 3 አሳርቂያቸው። ሱሱ እውነት መናገር ማርያምን ተበድላለች። መብርሃን በማያገባት ፎቶዋ እየተዘገዘቀ ፎቶዋ እየለጠፉ እየሰደቧት ለምን በይ ሌባ ተብላ እንጀራዋን እንዲዘጉላት ነው። እዚህ ሀገር ታውቂያለሽ አይደለም? እንጀራ እዚህ ሰው ገድለው ሻንጣ ውስጥ ከተው የሚጥሉበት ሀገር ነው። መብርሃን ነው የምልሻለሁ። እና እሷ ምንም የሌለችበት ባሏ ነው ተወቃሽ አይደለም? ባሏም አልሰረኩም ሰርቋል አልሰረቀም እኮ የመዳም ተቀብለው አለሽ እኮ ብለዋታል። አለሽ አዎ ከኔ ጋር አለሽ ብለዋታል። ዋይ በቃ አልካደም በቃ ባሏም የሌላ ብልግና የለውም። የሰው ብር መሰረቅ የለውም። ምንም የለውም። እኔ አውቀዋለሁ። እኔ ጠንቅቄ አውቀዋለሁ። ዮናስ ታክሲ ሽፈር ነው። እግዚአብሔርን አቡዬ ታክሲ ሽፈር ነው። አውቀዋለሁ። ጠንቅቄ አውቀዋለሁ። ዲጄ ነው። ታክሲ ሽፈር ነው። ብዙ ነገር ነው። አብሶ እኔ አቡዬ ማርያምን እኔ ሱሱ በቃ ለዚህ በቃ እንደዚህ ያደረጉ ለእሷ ያገፋፏት እኔ አውቃለሁ ማን እነማን እንደሆኑ። ለእሷ ዝቅ አድርጎ እነሱ ከፍ እንዲል ነው። እነሱ ከፍ አይሉም። ሱሱ ዝቅ አድርጎ እነሱ ከፍ አይሉም አይሉም። አዎ በቃ ሱሱ አንቺ ጀግና ነሽ፣ እንዳታለቅሽ። ካሁን በኋላ ጀግና ነሽ፣ አሁንም ጀግና ነሽ። ማርያምን ይዘጋዚ አሳርቂያቸው 3 አሳርቂያቸው። እኔ ጀማል ጋር ነገ 2 ሰዓት ይኸው መጥቼ ፊት ለፊትሽ እሰጣታለሁ። ሚካኤልን በቃ ይኸው ሚካኤልን ብያለሁ። እድሜና ጤና ይስጥሽ። ቴንክ ዩ። እሺ ሀቢባ መቼ ገብታ መቼ እንደወጣች ጠይቂያት እንጂ ዝም ብላችሁ አትስጧት። ይሰጣታል። ቸግሯታል። የቤት ኪራይ የምትከፍለው የላትም፣ የምትበላው የላትም። ይሰጣታል። $60 ከሆነ ችግሩ እኔ $60 ነው እሞላለሁ። አለቀ። ገንዘቡ አያሳስብም። አሁን እነዚህ ሰዎች ታርቀው በሰላም ጉዳዩ ይዘጋል። ትልቋ ተበዳይ እዚህ ጋር ሱሱ ናት። በማያገባት በማይመለከታት ኪሷ ላልገባ ገንዘብ እንጀራዋ ላይ አመድ መነስነስ። ትልቋ ተበዳይ እዚህ ጋር ከማንምና ከምንም በላይ ሱሱ ናት።
በማይመለከታት በማታውቀው ጉዳይ ለምን ተረጋጋ? ምን አገባል? አቦ አንድ እኔ ለናገር ሱሴ እኮ አንድ በእኔ ሰበብ ሌላ ስጠይቃችሁ ጠላቶቹ አግኖት ሊሆን ይችላል። የጠየቅኩሽን አልመለስሽልኝም። አቦ አንቺ ራሱ ጥያቄ ምን ነበር? እኔ አንቺ ለአንቺም ጥያቄ ቅድም እኔ የማወራው ነገር ዝም ብሎ ያለ ማስረጃ ነው። እቺ ልጅ $360 አለኝ ብላኛለች። እሺ 400ም 500ም ሳይሆን ችግር የለውም። አሁንም እየተናገርኩ ያለሁት $360 ብላ ለአንቺ ተናግራለች። ትላንትና ወጣ እያለቀች 310 አለችኝ። የመጀመሪያ ቪዲዮ ስትሰራ ሚዩት አታብሪ ተራሽ ሳይደርስ። እሺ መጀመሪያ ቪዲዮ የፖስተችው ፎቶችን አርግታ $450 እዩ ቪዲዮ አለ። እሺ ሁለተኛ ላይ 360 ትላንት 360 እሺ ሶስተኛ ማታ ላይቭ ላይ ደግሞ ገብታ $200 ሶስተኛ $200 ሁሉም ሪከርድ አለ። ችግር የለውም። ድምጿን ከነፊቷ ያወራችበትን ሪከርድ አለ። ይኸው እኔ በስልክ ሽልቀዋል። እኔ አሁንም ለማጥራት ያክል ነው መዱ የገባችበትን ቀን ስራ ያስገባኋት ቀን ስክሪንሾት አለ። ኢንተርኔት ሰጡሽ ብዬ የጠየኳት ሰዓት የወጣችበትም ቀን ወጥቻለሁ ስራ ጨርሻለሁ ብላ ያለችን ቀን ስክሪንሾት አለ። 24 ቀን ከመጣ እኔ የተጠየቀውን ብር 2 እጥፍ እቀጣለሁ። የመጀመሪያ በሀቋም ስለመጣው እውነትን ምንድን ነው ሌባ ከተባልኩ እውነተኛ ነገርን ተናግሬ ነው የሚሆነው። በስንት ብር ደሞዝ እንደገባች ስራ እኔ ጋር ማስረጃ አለ። ሁሉንም ነገር ያስገባኋት ስራ $400 ነው። 50 ኮሚሽን የኔ ያለ 450 የመጀመሪያ ወር ተቀብላ ወጣች። 18 ቀን ይሁን 20 ቀን ሰርታ ወጣች። ችግር የለውም። እኔ እንደውም መቀነስም መደመርም አልፈልግም። አሁን እኔ ለእኔ ችግር የለውም። ደሞዟ $400 ደሞዟ። ኦኬ የጠየቀችው ደሞዝ የ20 ስንት ቀን ነው? ላሰላው ነው አንዴ 4 ብላለች። እሷን ጠቂያት ነዱ ስንት ቀን ነው ደሞዝሽ? በ12 ገብቼ እነሱ በ6 ተሳፈሩ 24 ቀን ይላል። እኔ ትናንትና ሴትዮዋን ደውዬ ችግር የለውም አንዴ ወር ነገር ምን ወራ 15 በ450 ነው ያለ። በ450 ነው ገባሁ። የመጀመሪያ ደሞዝ 450 ወስጄ እንዴት ሁለተኛ ወር 400 የሚሆነው? ኮሚሽን እንዲወስድ ራሱ ከኔ አይደለም የሚወስደው ከነሱ ነው እንጂ። እሺ ጥሩ ደሞዝሽን በ450 ይዘዋለሁ። ችግር የለውም። $450 ያዝ ነው። 50 የእሱን ኮሚሽን ትተነው $450 ያዝ ነው። 12 ምን ወር ነው የገባሽው? ወሩ ልትነግሪኝ ትችያለሽ? ሴፕቴምበር 9ኛ ወር ሴፕቴምበር 2 ወር ወደኋላ 2 ወር ወደኋላ ከሆነ እኛ ያለነው አሁን ኦክቶበር፣ ሴፕቴምበር፣ ኦገስት 12 ከዛ ሴፕቴምበር 12 የአንድ ወር ደሞዝ በላሽ። ከዛ ኦክቶበር 6 ሰዎቹ ተሳፈሩ። ኦኬ ያ እየጻፍኩ ነው። ኦክቶበር 6 ሰዎቹ ተሳፈሩ። ወር ልትደፍኒ 6 ቀን ሲቀርሽ ኦክቶበር 6 ሰዎች ተሳፈሩ። ስለዚህ አንድ ወር 30 ቀን ነው። ሲቀነስ 6 ቀን 24 ቀን። 24 ቀን ደሞዝ። እሺ $450 ሲካፈል በ30 $450 ሲካፈል በ30 ይሆናል $15። $15 ሲባዛ በ24 ቀን $360 ይመጣል። ትክክል ነው። ስለዚህ ትክክል ነው። $360 ነው። እሺ አንድ ቀን $450፣ አንድ ቀን $200 ለምን አልሽ? ዮኒ ማስረጃ ሪከርድ አለው። ማስረጃ ነው ያቀረብ። እሱ $200 ነው ያላት ይላል እንዴ? እኔ የሰራሁትን አላውቅም ወይ? ቅድሚያ የወሰደ መድዬ ተረጋግተሽ ቀስ እያለን እናውራ። እሱ ቪዲዮ ማስረጃ ሪከርድ አለኝ። አንድ ቀን እሺ አዳምጪ ግና ስጨርስ ነው የምታወል እናት ስጨርስ። አንድ ቀን $450 ያለችበት ስክሪን ሪከርድ አለኝ። አንድ ቀን $360፣ አንድ ቀን ደግሞ $200። 3 የተለያዩ ስክሪን ሪከርዶች አሉኝ። ለምን ትቀያይረዋለች? ለምን አንድ ሀቋን አታወራም እያለ ነው። $200 ነው ያለኝ ብለሽ አታውቂም?
አላልኩም። ኦኬ ማስረጃ አለ የምትለውን ላኩ 200 አላልኩም እያለች ነው። አላልኩም በውስጥ ልላከው ሱሱ ጋር ማለት ነው። ላኩ ሱሱ ትላክልኝ። $450 ነው ብለሻል። ሆኔ ላኩል ፎቶች ልክፈታ ቪዲዮ ላይ አለልሽ ልክ ይልሻል ማለት ዮኒ። አንተ ደግሞ ወደ ሌላ ከሆነ ለሀቡ ልላክላት። አንተ ያለን ማለት የገባቸው ደሞዟል። እሺ አሁን እዚህ ጋር ቪዲዮዎች ልካልኛል። ሱሱ $450 ብዬ አላቅም $200 ብዬ አላቅም ነው እያልሽ ያለሽው ማሬ። 150 ሙሉ ቀድሞ ወስዷል ደሞዜን ብያለሁ። $200 ግን አለኝ አላልኩኝ። በፍጹም አላልኩም። ላኩልኝ ስክሪን ሪከርድ። ችግር የለው። እናንተም ሰው እንዳላችሁ ነው የማምነው። ምንም አልሆንም። ከሞት ውጭ ምንም የማይመጣብኝም። ቆይ ስልኬ ብዙም ስለማይሰማ ስፒከር ኮኔክት ላድርግ። ችግር የለው። እናንተም ሰው እንዳላችሁ ነው የማምነው። ምንም አልሆንም። ከሞት ውጭ ምንም የማይመጣብኝም። ታሳፍራላችሁ፣ በእውነት ታሳፍራላችሁ። ላይቭ ገብታችሁ እኔን ታብጠልጥሉኝ። እናንተ ታዋቂ ስለሆናችሁ፣ እናንተ ሰው ስለሚከተላችሁ ድሃን በድላችሁ ድሃን ዝም ማስባል ነው የምትፈልጉት። ባለ ጊዜ ባለ ኡማን ሄር ስለሆናችሁ በእውነት ታሳፍራላችሁ። እኔ ማልቀስ የሚገባኝ ለእግዚአብሔር ነው፣ ለእናንተ አይደለም ማለቅሰው። ለእናንተ አይደለም ማለቅሰው፣ ለእግዚአብሔር ነው። ማን ነው ይሄ ደግሞ?